አሁንም እስኪ አላህ ጋር ትድን እንደሆነ እህታችሁን ወደ ኢትዮጵያ ስደዷት ተባብራችሁ 2 አመት ስትቆይ ገንዘብ አትጠይቅ ምን አትጠይቅ ራሷን ብቻ ትጠብቃለች። ስራ ያሰሯታል፣ እንደዛ ታማ ይመቷታል። በስተኋላ ያላደረጓት ለመግደል ሁላ መርዝ ሁላ ሰጥተዋታል። ብዙ ነገር ታሪኩ ብዙ ነው። ቤት ቀይረዋል። 2 ቤት ነው የሚኖሩት ሰዎቹ እና እንደዛ ነው። በጣም ነው የሚገርመው። ሲጀመር ስለ ቤተሰቧ ስትዞር ያወቀ የማን ቤተሰቦች ጭር ይበልላል፣ ግን ስለዛ ምንም የሚያውቀው ነገር የለም። ዝም ብሎ ታሪኩ ነው። ስለዚህ ስትዞር ደግሞ ስለነሱ ቤት ያወራል እና ስለ ልጁ ነው። በበድር ነው የሚባለው ልጁ የሚወዳል ልጅ በድር ነው የሚባለው። በበድር ነው የተደገመው እና እኔ ሲህር ነኝ። ቁርአን አስቀርተውባታል። ቤተሰቦቿም ብዙ ወጪ ጨፍጭፈዋል። ግን የልጅቷ አወጣጥ በጣም ነው የሚገርመው። አላህ ነው ያወጣት። ዝም ብላ ባዶ እግሯን ልብሷን የለበሰችውን ልብስ ትቀድባታለች። በጣም ነው የሚገርመኝ የልጅቱ ነገር እና ስለዚህ አሁን ወሯን ሁላ አስጠፍቷታል። ቅንጭላቷ ላይ ወተናል። መልኳን እንቀይረዋለን፣ ምን እንለዋለን፣ በቃ ብዙ ነገር እናደርጋታለን። እማንለው የለንም። ታሪኩ ብዙ ነው። እሷ አላህን ትለምናለች፣ ትሰግዳለች። ሁሌም በአላህ የምንጫወተው እኛ ነን። ግን እሷ ስለታመመ ያለ ይሰማታል እና ሲህር ነን። ልጅቱ ምንም አታውቅም፣ ቁማ ትሄዳለች። በጣም ነው የሚገርመኝ። ልጅቱ በጣም ነቅታባቸዋለች፣ ግን ምንም ማድረግ አትችልም። አያስወጣትም። ብዙ ነገር ለመውጣት ሲመቷትና ብትሩ ሲጠናባት ብዙ ነገር ታስባለች፣ ግን አትወጣም። አያስወጣትም ማለት ማያስወጣትም ነገሩ እንዳከድ ምን እንዳትል ነበር። ልጁ ግን አልነካትም። እቃውን አሳይቷታል እና አንድ ሰው ኋላስ አይብ እንደዛ ይወራ ሲህር ነኝ የማወራው ላ አይብ ኋላስ ትግ አይ በቃ ማሁን ወደ ሀገሯ እንድትሄድ ብቻ ነው የምፈልገው። አቡዬ እቺ ሲነተና ወደ ሀገሯ 2 አመት ታግታ ነው አሉ። እስኪ እናንተ ደግሞ አውሩ እንግዲህ እናንተ 2 አመት ታገተች የምትሏት ምንድነው ያገታት? ለሀቢባ ንገሯት በቃ። ቆይ እኮ ልጅቷ እኔ ስለማን ነው የምታወራው? ስለራሷ ነው? ራሷን ነው እንደሌላ ሰው አድርጋ የምታወራው? ትግር ነው ከሷ ላይ እየተናገረ ያለው አቡዬ። አልገባችም? ልጅቱ ራሷን አታውቅም። አረቦቹ እንትን ብለውባት አሰርተውባታል፣ ሲህር ማለት ነው። ስለዛ ቁርአን አታውቅም። ልጅቱ ቀለብ ነበረች እኮ ግን እያለችው ግን ስለራሷ ነው። ስለራሷ ያረጉባትን ነው የምታወራው። ስለራሷ ሳይሆን አረቦቹ ያረጉባትን ሲህር ምናምን ያረጉባትን ነው የምታወራው። እሷ 2 አመቷ ነው ካጠለም ወንድም ይኸው ስታወራ ልጅቷ ነቅታባቸዋለች ስትል አሁን ልጅቷ ነቅታባቸዋለች ስትል ስለሌላ ሰው ነው የሚመስለው። ራሷን ስለራሷ ነው ግን ስለሌላ ሰው ነው የሚመስለው ያደረጉባትን።